بحدنات بحونات نحز بزمدو وحفتبات نحبر بودو حيال قاسي زز وحسيلتي نبلحاتي وحز ززاتي اسم بسلام فقر زنقس حبيبي وسقسقس نباتي وحزس نخالي أسر بحدنات السلام ينبر تنبو فرح لمعة ونحس بالبار طول العبير تنبو فالتنا قال لكم متعبيتنا ياهم حماق واني وناكم درجة أبصحنا وعند رؤسو كينات كونا ينبرون نزغل شجر دفترت أنكن ما نسي حجر ما أبزخال أي إبرة ويسالسين ولا دلنا كينات نقيمة بحوار نسرح لنا مستقراي مغنياتو أقدمك كينات دو كتب تسرح لك الناس لنا حسب تبغى بيت ما سرتي إلا قل من فتير وين تحطه حجنتايو حبر عين تباهيلو حزب إرتراخ سقوق كله اتزنبره منقستي يكون ودب زحدرو قيمتا له سلازم نحنا وصيتنا قيمتا هنا قيمتا معقوري زبلع جزاء نفسكم كي تبلعوا منت جزاء نفسنا خي نبلع انا السكم كلنا قيمتا تمقمطيتا تبلع كتبل كتبل نفسها تبلع لازم بجزاء نفسنا اي نبلع حارة نوتا ايون نفسنا برسحتنا نتحسب نتره رايت نحنا جيجاتات رسحتنا من حسبه وتحسبنا نوتا نعنا غيشنا فتيم غيشنا نعنا منت تعدمينا ندارك بخير خب قداماي زوريا سغاب زدلنا قلعنيرنا تخوناتات غاطم نيرو وغا غاطيمو ارقمصيو حجر ما وغا غاطيمو زدراخمو بسلا غاطيمو خمزيلنا خ نفالاله غيرنا مالت امونغونا زخونه قيمتا وي صلئ يلن بوليتيكا خوناتاتي بوليتيكا بحرياتوسي قوامي عركي يلن قوامي صلاخا يلن كنتات تغيروا ابزدلنا يا درجه بصحنا اتدرجا انتي مسلكم حزبي حتى تزوم دقنا تاثيرهم دلو انتي تجبرنا حايش دبل نحنا دما نزملكوت اكلنا حتى زملكوت اكل كانت تخونتات ريو فتح جبر مالتي سلازي اب منقساسي ترى دنبره شغرات دلوهم فتحت تغبرلنا لنا مسحاتتنا منقست دما كلاتهم بحبار تحقبر لهم سلسبهله كلهم بحبار تحت غير لكم قالوا مالك نحبار رئيتوتات كنهب نخلينا نطلعكم عدلك بوكم هذا عن متاخا عول جي احنا نزاربو دلينا دلنا لك مزبلك يا اخواتنا ابيرترا توليدنا عبينا لنا جي نصنتنا احنا صندلنا كم نابلنا صبو غراب تنيرو باتاصح نيرنا زناب دباب كينات قلاتي شعو سام زولدو نيرتو تخون ام تودن ام تخاهدن ناخذ بالنخل جن كوينو جن شعو على تنايدوبات تجمر ابي ارترا زنبرو ايثيوبياوያን መንግስት ኤርትራ كسوغو غاي كالن انا لك كمزبي اكل كوينم منبر فقات وايبوم نخنبرو መንግስት ኤርትራ አፍቂዱ خمبرنا صنيس ጋር ጓብ መጀመሪያ እንኳ አብዳሃል መጽሐ መቼም ናይ ልብና ክንዛረብቱ ኮይና انا حق ክዛረብቱ ኮይና ደንጊ ኻና ኻና انا ምክንያቱ ናትካ ሃርርታ ከምሰምዕ ካብታ ቀዳመይ ተሰማዕና ሙሉ ተስፋና ሽዑ ክትመጣና ኢና ተጸቢና ነርና እዚ በሐቂ ዝነግረካ ሪያሊቲ ሽዑ ክትመጣና ለተጸበና ግን ጁም መምጻኻ አዝዩ ዓቢ ሓጎሲ ምክንያቱ ሽዑን ዓና ዘይ መምጻኻ ድሓሪ ርዳእካዩ ምስ ዝነበረ ናብትን ክትከይድ ትኻል ክትከይድ ኣይመጣኻ ሕጁን መጺኻ ዝምማልካ እቲ ቀንዲ ነገር ነቲ ኣውሽጢ ዘሎን ነቲ በኻለ ዝሓትትን ንሕና ብዝጸናሕና ወላ ሚቲንግ ገለ ንኹን ሚቲንግ ገለ ፋሚሊ በስመራ ደሎ ማዕረኽ እንደይናወጥ ማን ጊዜ ሪኻ ሓለበኒ ትብል ጊዜ ሓሊፍልና ኣሎ ሕጂ ኸ
መዛጀ አሜሪካ ለኻኻ ቆጽሎ እትደም ድሕር ሕጂ ድፈስስ ደም አይንደሊኒና ንሕና በተዓቕምናኻ ንጎረባብትና ድዩ ንሕዋትና ድዩ ንመጋድልትና ድዩ ኩሉ ነገር ክነረድእ ተስፋ ገብር ክርድኡና እንካ ዓወትካ ናይ ግድን ኪሮስ ገብረ ሚካኤል ዝባል ካብ ኤርትራዊ ታደ ካብ ኢትዮጵያዊ ትግራዋይ ኣቦኻ ተወሊደ ማለት ኣስመራ ተወሊደ ዓበ ኩሉ ግዜ እዚ ኩነታት ክኾን ከሎ ብፍላይ ብክልተ ክትውለድ ከለኻ ስቃዩ ዕብይ ይብል ዝኸውን ካብ ካልእ ኢለ ይግምት ማለት ዋላ ብካልእ ተዘይፈለጥ ናይ ስድራ ካልእ ኩሉ ዘሎ ብክልተ ነገራት ከብል ከሎ ብዙሕ ጉድኣታት የብል ማለት ዝከረኒ ዋላ ኣብዚ ዝነበሮ ናይ ዶብ ግጭት ሓደ ወዲ ሓትን ናይ ተሰዊስ ኣደይ ማዕረፍ እንደ ተቐንዝያ ሓዛኒት ኮይና ኣነ ኸኣና ተሓዘን ከመይ ተሰሚዕኒ እውን ሓወይ ስለ ዝኾነው ይዝክሬ ማለት እዞም ከምዚኦም መረርቲ ነገራት ኣለዉ እቲ ኩነታት ኣብዚ ከምቲ የምፅእ ከምቲ ነምፅእ ማለት ሕጂ ናይ ኩሉ ግዜ ከም ዘለዎ እቲ ኩናታት ገናና ኣቢሉ ሓደ ካብቶም ኣነ ዋላ ጸሎተይን ካልእ ነገራተይን እዚ ክልቲኡ ህዝቢ ሰላም ክኾን ካብ ኩሉ ግዜ ደላይ ነይረ ማለት እዩ ስለዚ እሱ ኢልኻ ኸይሙና ደሓን ሕጂ ናብዚ ምርጫ ክመፀኩም ካብዚ ምስ ኮዱ ኣብ ሚድያ እንታይ ክብሉ ሰሚዐ እዮም ኣነ መስለኩም ሻዕብያ ብዝተፈላለየ ምኽንያት ጨዊዎም ዝነበረ እሱራት ልቂቑ ናይ ፍትሒ ተቃላሳይ ወይ ሰብ እንተኮይኑ ግን ነቲ ብድሕሪት ዘሎ ክሓስበሉ ነይርዎ ራይዶ ጨዊዎም ዝነበረ እንታይ ኢሉ እቲ ጨዊኻ ዝበሃል ዘሎ ንዓኻትኩም እንታይ ክገብረኩም ክኽእል ኢለ ይሓስብኒ ሎክ ንነብሶም ከም ዝነብሩ እየ ትነግረኩም ዘለኹ ሰልፊሽ ምዃኖም ብድሕረይ ሳዕሪ ትብቆላኹም ድብሉ ኣየትዎምን እዩ ትኻልእ ሰብ ራይ ትድሰገረ እኮ ኣይኮነንኩም ኢልዎም ባዕሎም እንታይ ዜና ሰርሑ ሻዕብያ ጨዊዎም ዝነበረ እሱራት ሰዲዱ ጨዊዎም ተነይሩ ዳ እንታይ ክገብር መሊስዎም የመጣሁት ስለ ጽንዶ ለመግለጽ ስለሆነ ነገር ግን ከጽንዶ መግለጫ በፊት ስለ ሱዳን በጣም አጭር ቃል መናገር እፈልጋለሁ። በአማርኛ የምናገርበት ዋናው ምክንያት የጽንዶን ዓላማ አማርኛ ተናጋሪ የሆነው ሰፊው የኢትዮጵያ ሕዝብ አማራው በዋንኛነት ሌሎች ደግሞ አማርኛ የሚናገሩ እንዲገባቸው እንዲረዱት እና የጽንዶ ዓላማ ተከታዮች ተርጓሚዎች ሰሪዎች እንዲሆኑ ለማድረግ በማሰብ ነው። ከዛ በፊት ግን ሱዳንን በተመለከተ አንድ ቃል መናገር እፈልጋለሁ። የዛሬ 50 ዓመት ገደማ ከትግራይ ተነስቼ በኤርትራ አድርጌ በቃርወራ በኩል ፖርት ሱዳን ነው የገባሁት። የ24 ዓመት ልጅ ነበርኩ። ሱዳን በዛ ወቅት 1 ሚሊዮን ኢትዮጵያዊ ስደተኞች ተቀብላ ያለ ምንም ማጉረምረም ታስተናግድ ነበር። የሱዳን ሕዝብ ደግነት የማያቅ ኢትዮጵያዊ የለም። ዛሬ የኢትዮጵያ መንግስት የሱዳንን አገር እንደ አገር ለማፍረስ የሱዳን ሕዝብ ሰላም ለማናጋት የዩናይትድ አረብ ኤሚሬትስ ቅጥረኛ ሆኖ መሳሪያና ተተኳሽ አስተላላፊ ሱዳንን የሚያፈርስ ሰራዊት አሰልጣኝ በመሆኑ የተነሳ የኢትዮጵያ ሕዝብ የሚሰማውን ሐዘን በዚህ ሕዝብ ስም ልገልጽላችሁ ፈልጋለሁ። ይሄ ይታያል። ቲክቶክ ላይ የወጣ ፋኖና የፋኖ ናቸው ምናምን የምትለው ፋኖ ታዲያ ፋኖ እኮ ወንድሜ ነው። ወንድሜ ስነ ስርዓት ያዝ። ከዚህ በኋላ እንደዚህ አይነት ቪዲዮ እንዳትሰራ። ፋኖና ቲዲኤፍ መቼም አንዱ ነው። እንግዲህ በስልክ ደውለህ ፋኖና ቲዲኤፍ አንድ ልንሆን አንችልም ያልከኝ ልጅ ማለት ነው። በቃ አስገደድከኝ ማለት ሚስጥር እንድናገር ማለት ነው። እንግዲህ ሚስጥሩ ምን እንደሆነ ላሳየህ ወንድሜ። ይሄ ይታያል። ይሄ የጅግናው ወንድማችን የአማራ ፋኖ ባንዲራ ነው። ፋኖ ለዚች ባንዲራ ህይወቱ የሚከፍል እየተራበ እየጠማው ለዚህ ባንዲራ ህይወቱ የሚሰዋ ጅግና ወንድማችን ፋኖ ነው። ይሄ ሲታያል። ይሄን በደንብ አድርገህ የቲዲኤፍ ባንዲራ ነው፣ የህዝብ ትግራይ ባንዲራ ነው። እና ትግራይና አማራ ምን ጊዜ አንድ ነን። ቲዲኤፍ እና ፋኖ አንድ ነን። Bye.
ህዝብ አምሓራ ኣብ ገዙ እዩ ዘሎ ህዝብ ዓፋር ህዝብ ሱዳን ኣብ ገዞም እዮም ዘለዉ ውግእን ወረውግእን አይደልን ዝብል ዘለው ዞም ህዝብታት እዚኣቶም እዮም ብልጽግና እዩ ናብ ገዛና ውግእ ከፍት ዝንቀሳቀስ ዘሎ እዙይ ንምኽባስ እግረ መንገደይ ንልሂቃን አምሓራን ንልሂቃን ኤርትራን ብሓፈሻ ንኹሎም ናይ ሰላም ጽምደው ዝፈጠሩ ህዝብታት ዘርእይዎ ዘለው ንቕሓትን ሓድነትን ተወፋይነትን ብሽም ባይቶና ናእዳይ ክገልጸሎም ይደሊ እቲ ሓድሽ ውግእ ሓድሽ ኩናት ክውልዕ ዓምባኽ ሰራዊቱ ዘጸገዕ ዘሎ ሰብኣይ ግና ክትሞታ ግድ ደሊኽን ፈሲ ኣብዚሕኽን ዝብል መልእኽተይ ከመሓላልፈሉ ደሊ የጀነራል ምግበይ የሚባለው የትግራይ ላይ ያለውን ወታደራዊ ኃይል ከሚመሩ ጀነራሎች አንዱ ከኤርትራ አካባቢ ከባድ ሁኔታና ጭንቅ ተፈጥሯል። እንደዚህ አይነት እንቅስቃሴዎች የኤርትራን ወታደር ዩኒፎርም የለበሱ አካላት ታይተዋል መባሉ ያገዛዙን ካድሬዎች ክፉኛ ያስጨነቀ ያስደነገጠ ነው። እንዳውም ይለይላችሁ ብለው ይሄንንም ጨመሩላቸው። የኤርትራ ጀነራሎች እነ ጀነራል ምግበጋ ነው የኤርትራና በክልል የትግራይ ክልል ባንዲራና የኤርትራ ባንዲራ አድርገው አንድ ላይ ጀነራሎቹ እንደዚህ አቀባበል ምናምን እየተደረገላቸው ቦታዎች ሲጎበኙ የሚያሳይ ቪዲዮ ተለቆ ኃይለኛ መብረክረክና መጨነቅ ውስጥ ተገብቷል። አብይ አህመድ ከኤርትራ ወታደሮች ጋር ሳዋ ሄዶ ሲጎበኝ ኢሳያስን አምጥቶ አየር ኃይልን ሲያስጎበኘው የአብይ ካድሬዎች አገር ቀና ምናምን ብለው እልል ሲሉ ነበር። ጊዜ ተለወጠ፣ ቀን ተለወጠ፣ ነግረናቸዋል። አብይ አህመድ የኤመሬት ተላላኪ ሆኖ በሚያደርገው እንቅስቃሴና በአማራም በሌላው ህዝብ ላይ በፈጸመው ክህደት ምክንያት ሁሉም ነገር ከእጁ የወጣበት ወቅት ስለሆነ አሁን ጭንቅና መከራ ውስጥ ነው ያሉት። ይሄንን አይተው የትግራይና ምንድነው ጽምዶ ፈጠሩ አብረው ቆሙ ብለው ስንት ነገር ሲሉ ይሄው በአደባባይ መጡላቸውና አዎ በቃ አሁን ነው አይደለም ምናምን አይደለም በዚህ ደረጃ በጋራ ቆመናል አሏቸው። እዚህ ጋር ደግሞ ሌላ ትኩሳት የፋኖ እንቅስቃሴን ደግሞ ደመሰስ ነው አጠፋ ነው ይሄንን አደረግነው ባሉ ማግስት ተናግረው ካንደበታቸው ያላቀቁት ሳይደርቅ 74ኛ ክፍለ ጦር ምን አይነት የምረቃ ስነ ስርዓት አደረገ? አመሰግናለሁ። ይሰማል? አለን አለን። አንተ ማነህ? ወደፊት ወደ ኋላ ወደፊት ወደ ኋላ አንድ 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 ጎራል ይሄንን ተመልከቱት እስኪ። ምን ተብሎ ሊገለጽ ይችላል? ይሄ በእርግጥ የፋኖ ነው ወይ ብለው ግራ እስከ መጋባት ድረስ የደረሱበት ነው። በጣም የሚገርም አደረጃጀት ተፈጥሯል። የሚገርም ዲሲፕሊን ያለው በበቂ ሁኔታ የሰለጠነ ኃይል ተደራጅቶ እንቅስቃሴ ያደረገ ነው። 74ኛ ደግሞ ቀደም ሲል ባያችሁት መንገድ አርበኛ አስረስ እና ሌሎች ከፍተኛ አመራሮች በተገኙበት የምረቃ ስነ ስርዓት አድርጓል። ይሄ የሆነ ያለው ጎጃም ላይ የአብይ አህመድ ጀነራሎች ተራራ ተቆጣጠርን፣ ለሸለቆ እየፈለግናቸው ነው፣ እያደንን ነው ወዘተረፈ የሚል በሚቀላምዱበት ወታደራዊ መራሕቲ ይቀይራሉ። ብርሃኑ ጁላ ብጌታቸው ጉዲና ክቅይሮ ከም ምዃኑ
ፍልፍል አደደቢት ሓቢረናን ኣሎ ጌታቸው ጉዲና ብግጽ ካብ ማለት ኣይምለጠን ካብ ምሩኻት ካብ ብርሃኑ ናብ ጌታቸው ክቕይር ከሎ ጌታቸው ጉዲና እውን ምሩኽ እዩ ናይ ወደግ ምሩኽ እዩ ናይ ህወሓት ምሩኽ እዩ ብርሃኑ እውን ከምኡ ምሩኽ እዩ ሞራል ሃልይዎም ንሰራዊት ትግራይ ንሰራዊት ኤርትራ ንሰራዊት ዓፋር ንሰራዊት አገው ቅማን ተማሓራ ንሰራዊት ኦሮሞ ንሰራዊት ሶማሊያ ክገጥም ዝኽእል ሞራል ዘለዎም መሪሕነት ኣይኮነን መብዛሕትኦም ቶም ጀነራላት ከም ትፈልጥዎ ምሩኻት ጀነራላት እዮም ናብ ጌታቸው ጉዲና ክቕይረሉ ዝደልየሉ ምክንያት እንታይ እዩ እዩ ሓደ ብርሃኑን ኣብ መንጎ ብርሃኑን አብይን ኣፈላላያት እንዳሰፍሐ መጽዩ ናሰፍሐ መጽዩ ካልኣይ ከዓ ተጠቂሙ ወዲ እዩ ንብርሃኑ ብርሃኑ ድሕሪ ሕዚ ንአብይ against አብይ አሕመድ ዝስለፈሉ ምክንያት የለን መድሕኑ ኣብዛ ዓለም ብህይወት ስካዕ ዘሎ ክነብረላ ዝኽእለላ አብይ አሕመድ ክቅፅል ኣለዎ ኢሉ ካብ ምስራሕ ወፃኢ ካሊእ መማረፂ የብሉ ስለዚ ቁሪ ናበኢኻ ናብ ኩዱናት ኣውደይ እኒአውኻን ዕሩቃት እንተኢልዎም እዚኦም ዳኣ ትሑዛት እንድዮም እዩ ትሑዝ እዩ ብርሃኑ ጁላ ካብ ናይ አብይ አሕመድ ድልየት ወፃኢ ኸይደ ይኽእል ሕዚ ጌታቸው ጉዲና ናይ ድህነት ወታደራዊ ድህነት ኮይኑ ዝፀንሐ እዩ ተወሰነ ናይ ትግራይ ከባብታት ተፍልጦ ኣለዎ እውን ዝበሃል የኡ ስለ ዝነበረ ነቱ እዚ ሰሜን እዚ ስለ ዝነበረ ነገር ግን ብርሃን እዩ ጌታቸው ጉዲና ምስ ናይ ትግራይ ሓይልታት ረኽቢ ክህልዎ ክእል እዩ ዝብል እምነት ስለ ዘለዎ ኣቕሪቡ ማኖ ንምንካእ እያ ኢለ እየ ኣቕሪቡ ማኖ ክንክእ ስለ ዝደለየ እውን ኢለ ዝኣምን ካልኣይ ከዓ እቲ ናይ ብርሃኑ ጁላ ውድቀት እውን እኒሄ ማለት ሞራል የብሉን ክእለት የብሉን እዚኣቶም እውን ክኾኑ ይኽእሉ እዮም ስለዚ ወታደራዊ መራሕቲ ወታደራዊ ኣዘዝቲ ይቕይር ኣሎ እዚዩ ናይ ፍራስትሬሽኑ መግለፂ እዩ ኣብ ውሕጅ ኮንካ ኣብ ማእኸል ምስ ኣተኻ ፈረሰ ይቕየርን ከም ዝበሃል ሕዚ ኣብ ኩናት ክኣቱ ከሎ ፈረስ ክቕይር ወታደራዊ ድሕነት ይመርሕ ስለ ዝነበረ ይፈልጦ ኢሉ ጥራሕ ይመስለኩም ኣብ ውሽጦም ዘሎ ፍራስትሬሽን እዩ ብርሃኑ ጁላ ንኽእቱ ገይሮሞ እዮም እዩ ዝበሃል እምበር ወረቐት እውን እቲ እዩ ልቆቁኒ ግደፉኒ ኢሉ ስለዚ ንብርሃኑ ብጌታቸው ጉዲና ከቕይሮ እዩ ማለት እዩ ኢትዮጵያን በማመስ ኤርትራ በሰላም ትኖራለች የሚል ፖሊሲ ነው ያላቸው ይሄ የሞኞች ፖሊሲ ግዴሎትም ክቡር አምባሳደር ጀነራል ይችን ነገር እውነት ብትሆን እንኳን ሌላ ሰው ቢናገራት ይሻላል ስለ ኤርትራና ሻቢያ ለመናገር እርሶ ገለልተኛም ትክክለኛም ሰው አይደሉም ሻቢያ 2-3 ጊዜ ያናገረው አንድ ጊዜ ማርኮ ያሰረው ደግሞም በኮሎኔሎቹ ያዘዘ የራሱን ሀገር ያስወጋው ሰው ስለ ኤርትራው ስብስብ ምንም ቢናገር ያምርበትም የሚል ተከራካሪ ብዙ መናገር ይችላል የሻቢያና የባጫ ነገር ተከድኖ ይብሰል የሚባል መሆን አይችልም ሲነገር ቢውል የማይሰለች አንዳንዴ ትራጀዲ አንዳንዴም ኮሜዲ የሚመስል ታሪክ በአንድ ትልቅ ድርሳን የሚጠረዝ ሰነድ ይወጣዋል ባጫን በቅርብ ጊዜያት ውስጥ የተዋወቀ አዲሱ ትውልድ እሳቸውን የሚያስታውሳቸው በሻቢያ ኮሎኔሎችና ሻለቆች እየታዘዙ የትግራይን ሴቶች እያስደፈሩ የትግራይ ህፃናትን ሲያስገድሉ ሻቢያን አትንኩብኝ እያሉ ሲከራከሩ ነበር በርግጥ ባጫ ሻቢያን አትንኩብኝ ከማለታቸው በፊት ስማቸውም አትንኩት እንደነበር የዘመናችን ወጣቶች የሚያውቁት አይመስልም ለዚያም ነው አንድ ሰሞን ባጫ ደበሌ ገባ መቀሌ እያሉ የጨፈሩላቸው ይሁን እንጂ ባጫ ያለ ሻቢያ እንኳን መቀሌ ወላጆቻቸውን ቤት አይገቡም ነበር ባጫ የሚል ስም ይኖራቸውም ዘንድ የህይወት ዑደታቸውን ወደ ሌላ አቅጣጫ የወሰደው ሻቢያ ነው ምርኮኛ እንደ እግር ኳስ ተጫዋች ሲሸጥ ከታየ ምናልባት ባጫና ኦህዴዶች የመጀመሪያ ሳይሆኑ አይቀሩም ለነገሩ ባጫን ሻቢያ ለኢሂድን ሸጣቸው አይባልም የ50 ሺህ ብር መናጁ አድርጎ አስተላለፋቸው ቢባል ቀላል ገለጻ ነው ይህንን አስቂኝ ደግሞም ጎምዛዛ ታሪክ እናቀርበዋለን ባጫ ደበሌ ቡታና ሻቢያ የ50 ዓመት ታሪካቸው ባጭር የሚያልቅ ባይሆንም በዚህ ዝግጅት በጥቂቱ እንመለከተዋለን ከ5 ዓመታት በፊት የሻቢያ ተላላኪ ሆነው አገራቸውን የወጉት እንደ ባጫ ደበሌ ያሉት ኦህዴዶች ከ50 ዓመታት በፊት የሻቢያ ምርኮኛ ነበሩ ከጥቂት ዓመታት በፊት ሻቢያን አትንኩብኝ ሲሉ የነበሩት ባጫ ከ50 ዓመታት በፊት ስማቸው አትንኩት ነበር
የሻቢያን ጸረ ኢትዮጵያነት የሚገልጹ ሰዎችን ባንዳዎች እያሉ ሲናገሩ የነበሩት እንደ ባጭ ያሉ ኦህዴዶች ዛሬ ስለ ሻቢያ ክፉን ሲያወሩ ቢሰሙ ምክንያታቸው የአገር ፍቅር አይደለም። በፍጹም ከሻቢያ ጋር ሆነው ኢትዮጵያ ውስጥ የሚያልቅ ጦርነት የለኮሱ ኦህዴዶች ስለ ኢትዮጵያ የሚቆረቆር አእምሮ የላቸውም። ይሄኛውን አእምሮአቸውን ሻቢያ ደጋግሞ ሲማርካቸው ወስዶባቸዋል ብሎ የሚከራከር ሰው ማስረጃ ላቅርብ ቢል ብዙ ይዘረዝራል። ሻቢያ ኦህዴድን የሚማርከው ሳህል ብቻ ሳይሆን 4 ኪሎ ቤተ መንግስትም ውስጥ እንደሆነ ከ2010 እስከ 2015 የነበረው ታሪክ ምስክር ነው ብሎ መናገርም ይችላል። እናም ምንም እንኳን ሻቢያ በኢትዮጵያ ላይ ሲያሴር ኢትዮጵያንም ሲወጋ የኖረ ኃይል ቢሆንም እነ ባጫ ሲናገሩት አያምርምና ነገሩን ከስሩ ለመመልከት ስንጥር በሚከተለው የባጫ ዳንስ እንንደረደራለን። ይህ የባጫ ደበሌ ክስክስታ ነው። ባጫ ደበሌ ቡታ የሚወዱትን ዳንስ እንዲህ የሚያስነኩት በኬንያ ናይሮቢ በሚገኘው የኤርትራ ኤምባሲ ውስጥ ነው። ባጫ ጥቁር መነጽራቸውን አድርገው እንዲህ እየተሽከረከሩ ሲደንሱ የታዩት ግንቦት 2015 ዓ.ም የኤርትራ የመገንጠል ቀን በተከበረበት ዕለት ነበር። ኤርትራ ሆይ እንኳን ተገነጠልሽ ብለው በናይሮቢ የኤርትራ ኤምባሲ ተገኝተው ከነ አምባሳደር በየነ ርዕሶም ጋር የደነሱት ያ ዳንሳቸው አሁንም እንደተሰነደ ነው። ዳንሰኛው ባጫ፣ ወታደሩ ባጫ፣ ምርኮኛው ባጫ፣ ጄኔራሉ ባጫ፣ አምባሳደሩ ባጫ፣ ስመ ብዙ ባጫ ከፍ ዝቅ ብለው በኤርትራ የትግል ዘፈን የደነሱት ዳንስ በእርግጥም ብዙ ትርጉም አለው። አምባሳደር ይለ ሰሚያክ ዚያዳይ ካብዱሩ ቁጥሩባ ተፈልፍል የኦማይ ዓይን ማይ ባዕልኺ ስኺ 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 ምስኽንዶ